ሰላም ሰላም እንዴት ናችሁ ውድ ደንበኞቼ? ከዚህ ቀደም በቱጃኒ ሚዲያ ነበር የምታውቁኝ። አሁን ደግሞ ቱጃኒ ሚዲያም እንዲሁም የራሴን ዩቲዩብ ቻናል ከፍቼ መጥቻለሁ ማለት ነው። የተለያዩ ሽፎኖች የተሰሩ እንዲሁም ብትን ሽፎኖች እንዲሁም ብትን ነዶዎችን የሚያማምሩ ልብሶችን ይዤ ቀርቤያለሁ። ጋ ቆዩ። እሺ ወደዚህ ሽፎን ስገባ እንደምታዩት በጣም ሰፊ ነው አርቡ። አምስት ወርድ ሽፎን ሲሰራ አምስት አርብ ሽፎን ሲሆን ማለት ነው እንደዚህ ነው የሚሰራው። በጣም ሰፊው ነው ማለት ነው። እዚህ ጋር ደግሞ እንደምታዩት አንገቱ ቪ ነው፣ እጅዬ ጥቅጥቅ ሆኖ ሙሉ ነው ማለት ነው። የነሱ ፍላጎት ነው። እዚህና እዚህ ጋር ነው ስፌቱ። እንደምታዩት ቪ ነው አንገቱ። እዚህ ጋር ደግሞ ቀጭን ላስቲክ ነው የገባበት ማለት ነው። ሰፋ ብሎ ያው እንደየሰው ፍላጎት ማለት ነው። እንደምታዩት የሚያምር ጨርቅ ነው። ሳተን ሽፎን ይባላል ማለት ነው። ይኸው በጣም ልስላሴው ደስ የሚልና የሚያምሩ ከለሮች ያሉት ልብስ ነው። ፈልገው አዘውኛል ማለት ነው። ይህ ልብስ 7005 ድረስ ከነጠላው ተሸምኖ ነጠላው ቀሚሱን በሚመስል መንገድ ገብቶ ከናላባሹ ለቤተ ክርስቲያን ለተለያዩ ፕሮግራሞች ቆንጆ ናችሁ የምትታዩበት ሳተን ሽፎን ነው። አልቆለ 7500 ድረስ ይሰራል ማለት ነው። ወደ ቀጣዩ ሽፎን ሲሄድ ደግሞ በጣም የሚያምር ጨርቅ ነው። እንደምነግራችሁ ሳተን ሽፎኖች ሁሉም ለስላሳ ናቸው። አንደኛ፣ ሁለተኛ፣ ሶስተኛ ደረጃ አላቸው። እኛ ግን አንደኛ ደረጃ ነው ይዘን የምንቀርበው። ሰማያዊ የሚያምር ፍላወር ነገር ፍንድቅ ፍንድቅ ያለ ፍላወር ያለው ነው። በጣም ሰማያዊ የሚያምር ልብስ ነው። ከዚህ ቀደም በጣም ወደውት ብዙ አዘውኛል። ከዚህ ጋር አሰፋፉ እንደምታዩ ሽንሽኑ ነው፣ ካፕል ነው። አንገቱ ቪ ነው። በሚያምር መንገድ ነው የተሰራው። ሸፒ ሆኖ ሹራብ ነገር ሰፋ ያለ እንደ ሸፒ ሲደረግ የሚያምር ከኋላ ደግሞ ማሰሪያ ያለው ማለት ነው። እንደምታዩት አንድ ሽንሽን አለው። በውስጥ የገባ ሽንሽን ማለት ነው። በውጭ የገባ ሽንሽንም አለው ማለት ነው። የሚሰራ እንደዚህ ነው ግን የተፈለገው የተሰራው በጣም የሚያምር 5 አርብ ልብስ ነው። ቆንጆ ልብስ ነው። አልቆለ 7500 ብር ድረስ ይሰራል ከነነጠላው ማለት ነው። ነጠላው ከዚህ ከለር በሚመስል መንገድ ሰፊ ያለውን ቀለም አውጥተን ነጠላው ላይ አድርገን ቆንጆ ሆኖ 7500 ድረስ ይሰራል። ወደ ቀጣዩ ሽፎን ስንሄድ ደግሞ ባለ 2 ሽንሽን ነው። ሽንሽኑ ወጣ ብሎ የተሰፋ ናቸው እነዚህ እንደምታያቸው ማለት ነው። የሚያምር ፒንክ ከለር ነው። በጣም የሚያምር ከለር ነው። ከዚህ ጋር ደግሞ አንገቱ 4 ማዕዘን እንዲሁም እጅዬ ጉርድና በሽንሽን ነው የተሰራ ማለት ነው። እንደምታዩት ቆንጆ ነው ተሰርቶ ብትን ሽፎን የሚባለው ነው። ከዛኛው እሳት ነው በተለየ ነው ደግሞ ይሄ የተሰራው ማለት ነው። እንደምታዩት ቆንጆ ልብስ ነው። አልቆ ለ6500 ድረስ ይሰራል ማለት ነው። ከዛ ዋጋ ትንሽ ቀንሳ ብትን ሽፎኖች ናቸው የሚባሉ ማለት ነው። ወደዚህ ስንሄድ ደግሞ ሳተን ሽፎን ነው። እንደምታዩት ባለ 1 ሽንሽን ነው ማለት ነው። ሽንሽኑ በዛ መንገድ ተሰርቷል። ወጣ ብሎ ነው የተሰራው ማለት ነው። ሽንሽኑ እንደዚህ እንደምታዩት አንገቱ እንደዚህ 4 ማዕዘን ሆኖ እጅዬ ሙሉ ሆኖ ሽንሽን ነው ማለት ነው። በጣም የሚያምር ሳተን ቀሚስ ነው። ይሄም ከነነጠላዎቸው ማችማቹ ነው። 7500 ብር ድረስ ይሰራል። ይሄ ሳተን ስለሆነ ይሄ ኖርማል ብትን ሽፎን ስለሆነ ደግሞ 6500 ብር ድረስ ይሰራል ከነነጠላው ማለት ነው። ወደ ብትኖች ስንሄድ ደግሞ እንደምታዩት ይሄ ብትን ቀሚስ ብትን አበባ ሽፎን ነው ማለት ነው። ወደዚህ ሽፎን ስንሄድ እንደምታዩት ብትን አበባ ሽፎን ነው። እንደምታዩት አበባዎች ፍላወሮች ፍንድቅ ፍንድቅ ብለው የወጡ ናቸው ማለት ነው። ቆንጆ ሽፎን ሳተን ነው። ሳተን ሽፎን ነው። ለስላሳ ነው። አንደኛው ነው። እስከ 7500 ብር ድረስ ይሰራል። እናንተ በፈለጋችሁት የአንገት ዲዛይን እና የእጅ አሰራር እንዲሁም ወገበ ላስቲክ ሽንሽን መሆን ይችላል። እናንተ እንደፈለጋችሁት መንገድ ዋጋው አልቆለት ከነነጠላው 7500 ብር ይሰራል። ወደዚህ ስንሄድ ደግሞ እንደምታዩት ይሄ ሳተን ሽፎን ነው። ትንሽ ደመቅ ያደርጋል። ለተለያዩ ፕሮግራማችሁ የሚያደምቃችሁ ይሆናል። እናንተ አንገቱንና የአሰራሩን ዲዛይን መምረጥ ትችላላችሁ። ዋጋው አልቆለት ይሄም 7500 ብር ድረስ ይሰራል። ወደዚህ ስንሄድ ደግሞ ቅድም ያሳየዋችሁ ተሰርቶ ይሄ ልብስ ነው ማለት ነው። ልስላሴው ራሱ ደስ ይላል። ራሱን ችሎ ቀለሙ የገባበት መንገድ ደስ ይላል። ከለራቸው ማለት ነው። ከዚህ ደግሞ ወጣ ሰፊው መደብ አውጥተን ነጠላው ላይ እንሰራለን በሸመና ማለት ነው። እናንተ የፈለጋችሁትን አሰራር ተጠቅመን ሰርተን ዋጋ አልቆለት 7500 ብር ሳተን ስለሆነ እንደዛ ነው የምንሰራው ማለት ነው። ወደ ቀጣዩ ሳተን ሽፎን ስንሄድም ይሄም እንደዛው በዛ መንገድ ነው የሚሰራው። በጣም የሚያምር ከለሮች አሉት። በጣም ብዙ ዲዛይኖች አሉት። እናንተ የአንገት ዲዛይኑን በፈለጋችሁትና በመረጣችሁት መንገድ አልቆ ተሰርቶ 7500 ድረስ ይሰራል ከነነጠላው ማለት ነው። ወደዚህ ሽፎን ስንሄድ ደግሞ ፒንክ ነገር እንዲሁም አበባዎቹ በጣም የሚያምሩ ነው። የሚወደድ ልብስ ነው ማለት ነው። ከዚህ ቀደም ብዙ ጊዜ ሰርተነዋል። በእናንተ የፈለጋችሁትን የአንገት ዲዛይን እና የእጅ ስታይል እንዲሁም
ሽንሽን ላስቲክ ወይም ደግሞ የፈለጋችሁትን ገብቶ ተሰርቶ አልቆለት 7500 ድረስ ከነነጠላው ቆንጆ አድርገን ሰርተን እናቀርባለን ማለት ነው። ወደዚህኛው ስንሄድ ደግሞ እንደማሳያችሁ ብትን ሽፎን ይባላል። ከለሩ በጣም ነው የሚያምረው። እንደዚህ እንደምታዩት በጣም የሚያምር ከለር ነው። ደስ የሚል ልብስ ነው ማለት ነው። ልስላሴም አለው። ብትን ሽፎን ባሻገርነቱ ደግሞ በጣም ለስላሳ ነው። ከዚህ በጣም ደምቆ የሚታየውን አረንጓዴ ከለር አውጥተን ሸምነን ከነነጠላው 6500 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን ማለት ነው። እንዲሁም ይሄ ሁለተኛ ከለሩ ነው። ወደዚህ ልብስ ስንሄድ ደግሞ ከዛ በተለየ ደግሞ የሚያምሩ ከለሮች እዚህ ውስጥ አለ ማለት ነው። እናንተ ከሁለቱ አንዱን አማርጣችሁ የፈለጋችሁትን ሁለት አይነት ዲዛይን፣ አንድ አይነት ዲዛይን ግን ሁለት አይነት ከለር ቀርቧል ማለት ነው። የአንገት ዲዛይኑን እንደውም የፈለጋችሁትን ዲዛይን መርጣችሁ እኛ ቆንጆ አድርገን ሰርተን 6500 ብር ድረስ ከነነጠላው እንሰራለን ማለት ነው። በቀጣይ ደግሞ ማሳያችሁ ነዶዎች ይሆናል። ነዶዎች ቆንጆ ቆንጆ ነዶዎች ዋጋቸው ተመጣጣኝና ለእናንተ ይሆናል በሚል መንገድ ቆንጆ አድርጌ ሰርቻ ማቀርብ ይሆናል። ግን ዋጋቸው ተመጣጣኝ ለእናንተ እንዲሁም በዲስካውንት ነው የምናቀርበው ማለት ነው። እየመረጣችሁ ቆንጆ አድርገን ሰርተን እናንተ በፈለጋችሁት መንገድ እናቀርባለን ማለት ነው። እዛ በፊት በሲንጀር ተጠልፎ እንዲሁም ሊገጠም ያለ ልብስ ማሳያችሁ ይሆናል። እንዲሁም የተገጠሙ ልብሶችን አሳያችኋለሁ ማለት ነው። ወደ ብትኑ ከመሄደ በፊት ቅድሚያ የተሰሩ ልብሶችን እና በጥልፍ ያለቁ ለሙሽራ እንዲሁም ለተለያዩ ፕሮግራሞች የሚሆኑ ልብስ ማሳያችሁ ይሆናል። ወደዚህ ልብስ ስንሄድ እንደምታዩት 5 አርብ ነው፣ ወራጅ ልብስ ነው። እነዚህ ያልተሰሩ ገና የሚገጣጠሙ እንዲሁም ጥልፍ ተጠልፈው በፈርጥ ያለቁ ልብሶችን ነው ማሳያችሁ። እንደምታዩት በዚህ መንገድ ቆንጆ ሆኖ በጣም ቆንጆ ሆኖ ፈርጦቹ በሚገባ መልኩ ገብተውለት ዲቴይል ገብተው እንዲሁም የሚያማምሩ ዲዛይኖች እና ልብሶች ተጣምረው ተጠልፈው እንዲሁም ከፈርጥ ጋር ቆንጆ ሆነዋል። ለተለያዩ ፕሮግራሞች የምታምሩበትና የምትዘንጡበት እንደዚህ አድርገን በፈርጥ ቆንጆ አድርገን ሰርተን እናቀርባለን። እንደምታዩት ባለ 5 አርብ ልብስ ነው። ይህ እንደምታዩት ፈርጣቸው በጣም ነው የሚያምር። ይሄ ወራጅ ነው። በዚህ መንገድ ነው የተሰራው ወራጁ ማለት ነው። አሁን መገጠም ብቻ ነው የቀረው። በምታዩት መንገድ ወራጁ ተሰርቷል ማለት ነው። እንደዚህ እንደምታዩት በወራጅ ነው የተሰራው። ዙሪያውን 4 አርብ ይገባል። ከዚህ ጋር እንደምታዩት የወራጁ ነው ማለት ነው። ሙሉ ጥልፍ ነው። እዚህ ጋር እንደምታዩት ታችኛውም በሚገባ ጥልፉ ገብቷል ማለት ነው። ከዚህ ጋር መስቀል አለ። እዚህ ጋር ደግሞ የአንገቱ ዲዛይን ቪ ነው። እዚህ ጋር እንደምታዩት አንገቱን ዲዛይን ባለቤቷ እንደፈለገችው በቪ ነው የተሰራላት ማለት ጠበብ ያለ አንገት ቅርጽ እንዲሁም ቪ ነው። እዚህ ጋር ሲወርድ ራሱ የተለየ ራሱ ውበት አለው ማለት ነው። እዚህ ጋር እንደዚህ ፈርጦቹ በሚያምሩ መንገድ ገብተው አልቆለት ተሰርቶ 28,000 ብር ድረስ ይሰራል። ቆንጆ ሆኖ አልቆለት ተሰርቶ 28,000 ብር ድረስ ይሰራል። ወደዚህ ቀሚስ ስንሄድ እንደምታዩት በሚያምር መንገድ ፈርጡ ገብቶ አልቆለት የተሰራ ቀሚስ ነው ማለት ነው። ከወገብ በላዩን ደግሞ ማሳያችሁ ይሆናል። መንናቸው ለጥልፍ ሲሆን 3 አይና መነን ነው የሚሆን። አርቡም 5 አርብ ነው የሚሆን። በጣም ጠንቀቅ ብሎ እኔ ከለበስኩት ቀሚስ ጋር የሚገናኝ ነው። እዚህ ጋር በፍላወር የኔ ደግሞ በመስቀል ነው ያለቀ ማለት ነው። እንደምታዩት በዚህ መንገድ ይሄ በፍላወር ነው ያለቀ፣ የኔው ደግሞ በመስቀል ነው ያለቀ ማለት ነው። በጣም ቆንጆ ነው። ለተለያዩ ፕሮግራሞች የሚያደምቃችሁ ልብስ ነው። እንደምታዩት በጣም በሚያምር መንገድ ፈርጡ ገብቶ ተሰርቶ አልቆለት ፍላወር እዚህ ጋር መስቀል፣ የኔ ደግሞ ከላይ በመስቀል ነው ያለቀ ማለት ነው። እንደዚህ እንደምታዩት ቆንጆ ነው አልቆለት እስከ 50,000 ብር ድረስ ይሰራል። ቆንጆ ልብስ ነው። እዘዙና የአንገት ዲዛይኑ ከላይ ቀለል እንዲል ተደርጎ በእንደዚህ አይነት ዲዛይን ነው የገባ ማለት ነው። እጅዬው እንደምታዩት ሙሉ ከፈለጋችሁ ሙሉ መሆን ይችላል። የኔ እጅዬ ጉርድ ነው። ያው ከስተመሮች እንደፈለጉት ነው እኛ የሰራ ነው ማለት ነው። እናንተ ደግሞ በምትፈልጉት መንገድ ቆንጆ ሆኖ ተሰርቶ ለሙሽራ ለተለያዩ ፕሮግራሞች በጣም ቆንጆ የምታምሩበት ልብስ ነው። እንደዚህ እንደምታዩት አንገቱ ቪ ነው። ከኔ ጋር እኩል ነው ማለት ነው። ከአንገት በላይ በዚህ መንገድ ነው የተሰራው። ቆንጆ ሆኖ አልቆለት እስከ 50,000 ብር ድረስ ይሰራል። ወደዚህ ቀሚስ ስንሄድ ደግሞ እንደምታዩት ከላይ አንስቶ እስከታች ሰፋ ብሎ ነው ጥልፉ የሄደው ማለት ነው። ከታች ደግሞ በጣም ሰፊ ነው። ያው እንደዚህ አይነት ቀሚሶች ሲሆኑ ደግሞ ለፕሮግራም ነው ማለት ነው። ሁሉም በጥልፍ ያለቁ ናቸው። ከታችም ከላይም ማለት ነው። ከላይም እንደዚህ እንደምታዩት ሰፋ ብሎ የሄደ ነው ማለት ነው። ከታች ደግሞ በጣም ሰፊ የሆነ ነው። እጅየው ደግሞ እንደዚህ ሙሉ ነው ማለት ነው። እንደምታዩት በዚህ መንገድ ነው የተሰራው። በጣም የሚያምር ቀሚስ ነው። ከዚህ ደግሞ አንገቱ ቪ ነው፣ ቀጥታ ቪ ነው ማለት ነው። እንደዚህ ኦቪ ነው ማለት ነው። በጣም ነው የሚያምረው። ከዚህ ደግሞ ጥልፉ እንደዚህ ዚግዛግ እየመታ ነው የሚሄደው። ከዚህ ጋር ሰፋ፣ ከዚህ ጋር ደግሞ ጠበብ፣ ከዚህ ጋርም ሰፋ እያለ ራሱ የተለየ ውበት ይሰጠዋል ማለት ነው። ጥልፉ ሲጀመር በዚህ መንገድ ነው ሄደው።
ፈርጡ ደግሞ እንደምታዩት በዚህ መንገድ በጣም ነው የሚያምር። ቀይ እንዲሁም ነጭ እንዲሁም የተለያዩ ጥልፎ ከለሮች ፈርጥ ገብተውበታል ማለት ነው። የተለያዩ ከለሮች ነው ልብሱም ያለው። በጣም በሚያምር መንገድ ነው የተሰራው። ከዚህ ጋር እንደምታዩት በዚህ መንገድ ነው ማለት ነው ያለቀው። ሰፋ ብሎ የዚህ ዲዛይን ከታች መጥቶ ማለት ነው ቬጅ እና እንዲሁም ቀይ እንደው ቡኒ ፒንክ እና የተለያዩ ከለሮች ልብሱ ላይ ገብተው ነው ያለቀ ማለት ነው። እዚህ ጋር መስቀል አለ። በዚህ ሰፊ ነው። 5 አርብ ነው ማለት ነው ልብሱ። እንደምነግራችሁ ሁሌ ለጥልፍ እንዲችል ተብሎ ባለ 3 አይና መነን ነው። ቆንጆ ነው ተሰርቶ አልቆለት 45 ሺህ ብር ድረስ ለሙሽራ ነው የተሰራው። እናንተ ደግሞ ለተለያዩ ፕሮግራሞች ቆንጆ አድርገን ሰርተን እናቀርባለን። እዘዙና እናንተ በምትፈልጉት መንገድ መሰራት ይችላል ማለት ነው። አልቆለት 45 ሺህ ብር ድረስ ቆንጆ ነው ተሰርቶ እናቀርባለን። አሁን የማሳያችሁ ልብስ ዲስካውንትም አለው ማለት ነው። ከዚህ ቀደም ዲስካውንት ብዬ ባቀረብኩት መሰረት ብዙ ልብስ አዛችሁኛል። አሁን ደግሞ ለቀራችሁት ለሌሎች ደግሞ ላልደረሳችሁ ዲስካውንት አሳያለሁ ማለት ነው። የፈለጋችሁትን እየመረጣችሁ ዘዙኝ። እኔ ቆንጆ አድርጌ ሰርቻ አቀርብላችኋለሁ ማለት ነው። ወደዚህ ልብስ ስገባ እንደምታዩት ብዙ ከለሮች አሉት እና የሚያምር ልብስ ነው። በዚህ መንገድ መካከለኛ ጥለት ነው። ለተለያዩ ፕሮግራም ይሆናችኋል ማለት ነው። እንደዛ ሲሆን ደግሞ ቆንጆ ልብስ ነው። ብዙ ከለሮች አሉት። ዲዛይኑ በሚያምር መንገድ ተቀምጧል ማለት ነው። የአንገት ዲዛይኑ እና የወገብ ላስቲክ ወይም ሸፔ እናንተ በፈለጋችሁ መንገድ እኛ ቆንጆ አድርገን ሰርተን እናቀርባለን ማለት ነው። እስከ 18 ሺህ ብር ድረስ ቆንጆ አድርገን እንሰራለን ማለት ነው። ቆንጆ አድርገን ሰርተን እናቀርባለን። እናንተ የፈለጋችሁትን እየመረጣችሁ ዘዙነ። ምርጫችሁ ከሆነ ልብስ ዘዙነ ማለት ነው። ወደ ነጠላው ሲሄድ ደግሞ ነጠላውን ማሳያችሁ የሆነ እንደዚህ በምታዩት መንገድ ሰፋ ብሎ ጥለቱ ሰፍቶ የገባ ነጠላ ነው። በሚገርም ሁኔታ ከነጠላው ጥለቱ ሰፋ ብሎ ሲገባ ደግሞ ቆንጆ ነው የሚሆነው ማለት ነው። ከቀሚሱ ጋር ማቹ ነው ሲለበስ በጣም ቆንጆ ልብስ ነው። ዘዙነ። በዚህ መንገድ እንደዚህ ጣል ተደርጎ ሲለበስ የተለየ ውበት ይሰጣል ማለት ነው። ዋጋ አልቆለት 18 ሺህ ብር ድረስ እንሰራለን። ወደዚህ ቀሚስ ስናልፍ ደግሞ እንደምታዩት ወርቃማና ነጭ እንዲሁም የተለያዩ ደማቅ ከለሮች ገብተውበታል ማለት ነው። ይህ ቀሚስ እንደዚህ ሲገጣጠም ልብሱ የተለየ ውበት ይሰጣል። ከወገብ በላይ ከወገብ በታች ገበር እንዲሁም ዳብል መነን እንዲሁም ደግሞ ከወገብ በላይ ባለ 2 አይና መነን የሚገባ መነናቸው ሁሌ እንደምነግራችሁ 2 አይና መነን ናቸው። በጣም ቆንጆ ነው። እንደዛ ሲሆን ደግሞ ጥልፉን ያሳምረዋል ማለት ነው። እዚህ ጋር ደግሞ እንደምታዩት የገቡት ወርቃማው የራሱ ውበት ሰጥቶታል። ነጩም እንዲሁም ደግሞ ይሄ ከለር ሰማያዊነት ከለሩ የተለየ ውበት ሰጥቶታል ማለት ነው። መደቡ ራሱ የሚያምር ከለር ነው። ያልተለመደ ወጣ ያለ ከለር ነው። እናንተ በፈለጋችሁት እና በመረጣችሁት 4 ማዕዘን ሸፔ እንዲሁም ተላላፊ የፈለጋችሁትን መርጣችሁ እኛ ቆንጆ አድርገን ሰርተን የምናቀርብ ይሆናል ማለት ነው። ዋጋ አልቆለት እስከ 16 ሺህ ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። ነጠላው ስንሄድ ደግሞ እንደምታዩት ነጠላው ከቀሚሱ ባልተናነሰ ሰፋ ብሎ ጥለቱ ነጠላው ላይ ገብቷል ማለት ነው። እንደዚህ ነው ያስኩት። አጥፌን ያስኩት። ወርዱ ራሱና ሳይዙ በጣም ረጅም ነው ማለት ነው። እንደዚህ ታጥፎ ሲደረግ ደግሞ ቀሚሱና ነጠላው ባልተናነሰ ጥለት ሲገባ የተለየ ውበት አለው ከቀሚሱ ጋር ማለት ነው። ቆንጆ አድርገን ሰርተን ዋጋ 16 ሺህ ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። ወደዚህኛይቱ ቀሚስ ስንሄድ ደግሞ መካከለኛ ጥለት ናት። እንደምታያት ጠባብ መካከለኛ ጥለት ናት። ከሰፊት መካከለኛ ጥለት ናት። በጣም ብዙ ከለሮች ያላት ልብስ ነች። እንደምታዩት በጣም ቆንጆ ልብስ ነች። እዚህ ጋር ማጀበው ራሱ በጣም የሚያምር ነው። እናንተ የአንገት ዲዛይኑን 4 ማዕዘን ተላላፊ እንዲሁም 4 ማዕዘን በመረጣችሁትና ወገኑ ደግሞ እንደኔ ላስቲክ ወይም ደግሞ ሽንሽን መሆን ይቻላል ማለት ነው። እጅዬ ዝርግፍ እንዲሁም ሙሉ እንዲሁም ደግሞ ካፕል ስራ መሰራት ይችላል ማለት ነው። የፈለጋችሁትን እና የወደዳችሁትን ዲዛይን መርጣችሁ እኛ ቆንጆ አድርገን ሰርተን የምናቀርብ ይሆናል። ዋጋው አልቆ እስከ 15 ሺህ ብር ድረስ ቆንጆ አድርገን ሰርተን እናቀርባለን ማለት ነው። እዘዙን። ወደ ነጠላው ሲሄድ ደግሞ እንደምታዩት እንደዚህ በዚህ መንገድ ጥለቱ ነጠላው ላይ ገብቷል። እንደዛ ሲሆን ደግሞ ከቀሚሱ ጋር ማች ስለሚመጣ ቆንጆ ነው የሚሆነው። እንደዚህ ታጥፎ ሲለበስ የተለየ ውበት አለው ማለት ነው። የአንገታችሁን ዲዛይን ደግሞ በጠባቡ ከነጠላው ላይ ወስደን ሙሉ ዲዛይኑን አንገት ላይ ማስገባት ይቻላል ማለት ነው። ዋጋው ቆንጆ አድርገን ሰርተን 15 ሺህ ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። ወደዚች ቀሚስ ስንሄድ ደግሞ እንደምታዩት በጣም ቆንጆ ቀሚስ ናት። በጣም የሚያምር ወርቃማ ውስውስና እንዲሁም ደግሞ
የሚያምር ዲዛይን የገባ ልብስ ነው። እንደምታዩት ቆንጆ ልብስ ነች። ከርቀት በጣም የተለየ ውበት የምትሰጥ ልብስ ነች ማለት ነው። በጣም ቆንጆና አንገት ዲዛይኑ እናንተ በፈለጋችሁት እና በመረጣችሁት መንገድ ቆንጆ አድርገን ሰርተን እናቀርባለን ማለት ነው። እዘዙና ዋጋ አልቆለት እስከ 16 ሺህ ብር ድረስ ይሰራል። ወደ ነጠላው ሳይድ ደግሞ እንደምታዩት ነጠላው ከቀሚሱ ባልተናነሰ አንደኛው ዲዛይን ነጠላው ላይ ቀርቧል ማለት ነው። እንደዚህ አርጌ ነው አጥፌ ያዝኩት። ወርዱም ሳይዙ ረዥም ነው። ዲዛይኑም ከነጠላው ላይ ወስደን ቢገባ ቆንጆ ይሆናል ማለት ነው። እናንተ አንገት ዲዛይኑን ብቻ ነው መምረጥ የሚጠበቅባችሁ። ዋጋ አልቆለት 16 ሺህ ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እንደምታዩት ደረጃ ነች ማለት ነው። ደረጃ ቀሚስ ነች። ባለ 3 ደረጃ ናት። እኛ ግን ከፈለግነ ደግሞ ባለ 2 ደረጃ ማድረግ እንደዚህ አጥፈን ይቻላል ማለት ነው። እንደምታዩት በጣም የሌሉ ከለሮች አሏት ቀሚሷ። እንደዚህ ደግሞ አድርገን ባለ 3 ደረጃ አድርገን መሰራት ይችላል ማለት ነው። ቆንጆ ነው። እናንተ የፈለጋችሁትን ከላይ ከወገብ በላይ ቀለል ያለ እንዲሁም ደግሞ ሰፋ ያለ ዲዛይኑን ተጠቅመን ቆንጆ አድርገን ማሳመር ይቻላል ማለት ነው። በፈለጋችሁትና በመረጣችሁት መንገድ አልቆለት ሰርተን 14 ሺህ ብር ድረስ ይሰራል። ቆንጆ አድርገን ሰርተን እናቀርባለን ማለት ነው። ወደ ነጠላው ስንሄድ ደግሞ በጠበብ ብሎ ነጠላው ላይ ሙሉ ዲዛይኑ ገብቷል። የአንገት ዲዛይኑ በዚህ መንገድ ቢሰራ ቆንጆ ይሆናል ማለት ነው። አጥፌ ነው ያስኩት። ነጠላው ራሱ ወርዱም ሳይዙም ሰፊ ነው። ዋጋ አልቆለት 14 ሺህ ብር ድረስ ይሰራል። እንደዚህ ተደርጎ ሲለበስ የተለየ ውበት አለው ማለት ነው። የአንገት ዲዛይኑ እነዚህ ጋር ወስዶ ሲሰራ ቆንጆ ይሆናል ማለት ነው። ዋጋ አልቆለት 14 ሺህ ብር ድረስ ይሰራል። እዘዙና ቆንጆ አድርገን ሰርተን እናቀርባለን ማለት ነው። ወደ ቀጣዩ ቀሚስ ስንሄድ ደግሞ እንደቀደሙ አይነት መካከለኛ ጥለት ነው። ያው ይሄ ከለር ደግሞ ብዙ አይነት ከለሮች የገቡበት ነው። በጣም የሚያምር ልብስ ነው። ሙሉ ለሙሉ ተገጣጥሞ ሳይሆን የራሱ የሆነ ትልቅ ውበት አለው ማለት ነው። እንደዚህ አንድ ዲዛይኑን ወስደን አንገታችሁ ላይ ኦቪ ተላላፊ እንዲሁም 4 ማዕዘን እናንተ በፈለጋችሁት መንገድ ቆንጆ አድርገን ሰርተን እናቀርባለን። የአንገት ዲዛይኑን ወይም ደግሞ ሸፒ እንዲሁም ላስቲክ ማድረግ ይቻላል ማለት ነው። የእጅዬ ዲዛይኑን አጭር እንዲሁም ሙሉ እንዲሁም ካፕል መሰራት ይችላል ማለት ነው። የፈለጋችሁት መንገድ እኛ ቆንጆ አድርገን እንሰራለን። ዋጋው አልቆለት 18 ሺህ ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እዘዙና ቆንጆ አድርገን ሰርተን እናቀርባለን። ወደ ነጠላው ስንሄድ ደግሞ እንደምታዩት ነጠላው ከቀሚሱ ባልተናነሰ ጥለቱ ነጠላው ላይ ገብቷል ማለት ነው። እንደዚህ አንድ ዲዛይኑ ነው ነጠላው ላይ የገባ። ይህን ደግሞ አንገታችሁ ላይ በነጠላው ብንሰራው ቆንጆ ይሆናል ማለት ነው። ጠበብ ብሎ ሙሉ ዲዛይን ስለሚገባ ማለት ነው። አጥፌን ያስኩት እንደዚህ ደግሞ ሲለበስ አልቆለት እንደዚህ ሙሉ ዲዛይኑ ሲታይ ቆንጆ ይሆናል ማለት ነው። ዘዙና ዋጋ 18 ሺህ ብር ድረስ ይሰራል። ለተለያዩ ፕሮግራማችሁ የምታምሩበት ልብስ ነው። ዘዙና ቆንጆ አድርገን ሰርተን እናቀርባለን ማለት ነው። ወደዚች ልብስ ደግሞ ስንገባ እስካሁን ካሳየዋችሁ መካከለኛ ጥለት ደግሞ አንዱ ይሄ ነው ማለት ነው። እንደምታዩት በጣም የምታምር ልብስ ነች። እንደዚህ በዚህ መንገድ ፍላወሮች ገብተው እዚህ ጋር ደግሞ መስቀል በሚመስል መንገድ መሀሉ ላይ ገብቷል ማለት ነው። እዚህ ጋር ደግሞ ዳርና ዳሩን የያዟቸው የተለየ ግማሽ ዲዛይን አለ ማለት ነው። በጣም ቆንጆ ልብስ ነች። እዘዙና ከለሯ ራሱ በጣም ነው የሚያምር ማለት ነው። በውስውስ ያለቀ መደቡ እንዲሁም ከላይ የተጣሉት በጣም በሚያምር መንገድ ነው። እናንተ ከወደዳችሁት ካዘዛችሁት በአንገት ዲዛይኑን በፈለጋችሁት እና በወደዳችሁት መንገድ አልቆለት ተሰርቶ 18 ሺህ ብር ድረስ ይሰራል። ወደ ነጠላው ስንሄድ ደግሞ እንደምታዩት ነጠላው በጣም ወርዱ ረዥም እንዲሁም በጣም ሰፊ ሳይዙ ረዥም ነው። ከቀሚሱ አንደኛው ዲዛይን ነጠላው ላይ እንደዚህ ገብቷል ማለት ነው። የዚህን የአንገታችሁን ዲዛይን በነጠላው መሰራት ይችላል። እንደዚህ ሲሆን ነጠላ ደግሞ በጣም ነው የሚያምረው። ቆንጆ አድርገን ሰርተን እናቀርባለን። እናንተ በፈለጋችሁት መንገድ እኛ እንሰራለን ማለት ነው። ዋጋ አልቆለት 18 ሺህ ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እዘዙና ቆንጆ ልብስ ነው። ለዛሬው ያስኩላችሁ ብትንና እንዲሁም ሽፎኖች እነዚህ ነበሩ። በቀጣይ ደግሞ እንዲሁም ዲስካውንት አድርጌ እነዚህም በዲስካውንት ነው ያቀረብኩላችሁ። በቀጣይ ደግሞ ዲስካውንት አድርጌ ቀጫጭንና እንዲሁም ደረጃ ልብሶችን በራሴ ቻናል ይዤላችሁ የመቀርብ ይሆናል። እየመረጣችሁ የምትፈልጉትን የአንገት ዲዛይን እንዲሁም የተለያዩ ሽፎን አልባሳትን እዘዙኝ። እኔ ቆንጆ አድርጌ ሰርቼ ካላችሁበት መላክ በፖስታ ቤት እንዲሁም ዲኤችኤል እንዲሁም የተለያዩ ከውጭም ከሀገር ውስጥ ከሆናችሁ መላኪያዎችን ተጠቅሜ እልክላችኋለሁ። እናንተ የፈለጋችሁትና የመረጣችሁትን ልብሶች እዘዙኝ። ቆንጆ አድርጌ አቀርባለሁ ማለት ነው።
እንዲሁም የተለያዩ ስልኮችን በመጠቀም እየደወላችሁ ማዘዝ ትችላላችሁ። እስካሁን ያሳየዋችሁ ብትንና እንዲሁም የተሰሩ ሽፎኖችን እና ብትነዶችን እንዲሁም የተሰሩ ልብሶችን ነበር። በቀጣይ ደግሞ ቆንጆ ቆንጆ ልብሶችን የማሳያችሁ ይሆናል፣ ወደ እናንተ አደርሳለሁ። እናንተ በፈለጋችሁትና በመረጣችሁት መንገድ እዘዙኝ፣ እኔ የማደርሳችሁ ይሆናል። ከውጭም ከሀገር ውስጥ ያላችሁ ማለት ነው። በቀጣይ ቆንጆ ቆንጆ ነገሮችን ይዘን እንገናኛለን። እስከዛው ሰላም ቆዩ።